በሰይፉ ፋንታሁን ሾው ላይ ቀርበው በህዝቡ ዘንድ ከፍተኛን አድናቆትና ፍቅርን ያገኙት ጥንዶች ሊሞሸሩ ነው። በክብር ነው የማገባሽ በሚል ሽምግልናም ልኮላታል። ሰይፉ ፋንታሁንም በሽምግልናው ላይ ተገኝቷል። የ24 ዓመት ወጣት ገና ከዩኒቨርሲቲ እንደተመረቀች በድንገት እርጉዝ ሆና በብቸኝነት ወለደች። ከከባድ ጭንቀት ራስን እስከ ማጥፋት ሀሳብ የደረሰችው የህይወት ፈተና። ባለፈው ሳምንት በሰይፉ ሾው ላይ የቀረበችው የቤተልሔም ሰለሞን ልብ የሚነካ ታሪክ የብዙዎችንም ልብ ሰብሮ ነበረ። የልጁ አባት ማን ይሆን ተብሎ በሶሻል ሚዲያ በርካታ ስሞች ሲነሱ ቢቆዩም እውነታው ግን ይፋ ሲወጣ ማንም ያልጠበቀው ድንገተኛ ክስተት ነበረ። ቤቲ ወጣት እናት ልትጋፈጠው የማትመኘውን የህይወት አሰቃቂ ጊዜ አሳልፋለች። በብቸኝነት በኢኮኖሚም እጥረትና በከባዱ የስነ ልቦና ስቃይ ውስጥ ሆና ያንን ሁሉ መንገድ ተጉዛለች። በሶሻል ሚዲያም ተከታዮቿ አባትየውን ለማወቅ ይጓጉም ነበረ። በዚህ አስቸጋሪ ወቅት ጥሏት የሄደው ሰው ማን ይሆን? እውነቱ ሲወጣ ግን አባትየው የሩቅ ሰው አልነበረም። በፋና ላምሮት የአሸናፊዎች አሸናፊ በመሆን የሚታወቀው ድምፃዊ ሀብታሙ ነበረ። በዚህ ሳምንትም ሀብታሙ በዚህ መድረክ ላይ ቀርቦ ከቤቲ ጋር ፊት ለፊት ተገናኝተዋል። ነገር ግን የሱ ርቆ መሄድ ከርቷት ወይም ደግሞ አልፈልግሽም ብሏት አልነበረም። በገባበት የከባድ እዳ ምክንያት በሙዚቃው ስራውም ላይ ባጋጠመው መሰናክልና በደረሰበት የስነ ልቦና ጫና ምክንያት ተስፋ ቆርጦ እንደነበረም ተናግሯል። እሱ እንደሚለው ለልጄና ለሷ የሚሆን ነገር ስላላዘጋጀው በባዶ እጄ ደውዬ ባባ ማለት ከብዶኝ ነበር ሲል በውስጡ ያለውን ፍርሃትና ስቃይም ገልጿል። ሀብታሙ በብዙሃን ፊት ለፊት ቆሞ በጣም በድያታለሁ ይቅርታ አድርግልኝ ሲል መጸጸቱንም ተናገረ። ቤቲ በወለደችበትና የሰውን እርዳታ በምትፈልግበት ሰዓት አጠገቧ ባለመኖሩ ብትጎዳም በዚያ ቅጽበት ግን ቁስሏን በይቅርታና በፍቅር አከመችው። ይቅርታውንም ሙሉ በሙሉ ተቀብለዋለች። በመጨረሻም ሀብታሙ ማመን አቃተኝ የሚለውን የብዙአየሁን ደምሴ ሙዚቃ ተጫውቶላታል። ያንን ሁሉ ህመምም በይቅርታና በፍቅር ለውጠዋል። አባቴ በኮንስትራክሽን ስራ ላይ ውሃ አካባቢ ላይ ነው የሚሰራው። እናቴ ደግሞ የቀን ስራ እየሰራች በጎን ጠላ ትሸጣለች። ለእናቴም ለአባቴም የመጀመሪያ ልጅ ሲሆን ምንም አይነት ኃላፊነት ባይሰጥህም እንኳን ያንተ ይመስልሃል ትላለች። በዩኒቨርሲቲ ቆይታዬ የወንዶች ጸጉር ቤትና ሜካፕን ጨምሮ ያገኘሁትን ስራ ሁሉ እየሰራሁ ነበር የተማርኩት። ትምህርት ሲያልቅም ግን የተማርኩበትን የአርትን ህልሜ ማሳደድና ሙዚቀኛ መሆን በደንብ ገንዘብን አግኝቼ የቤተሰቤን ህይወት መቀየር ምኞቴ ነበረ። እውነቱን ስነግር ለተፈጠረው ነገር ሁሉ ራስህን ሙሉ በሙሉ ተጠያቂ ልታደርግ ትችላለህ ብለዋለች። ግን ደግሞ የማይካድ የልጅነት ትራማውም አለ። ወላጆቼ በልጅነት የመለያየታቸው ፍቅርን እንድፈልግና ሁሉም ሰው እንዲወደኝ ለማድረግ ስል ራሴን እንድጠፋ አድርጎኛል። ያ የልጅነት የወጣትነቴ ከማናንሼ ባይነት ስሜት ብዙ ስህተትን እንድሰራ አድርጎኛል ብዬ ማስባለሁ። አሁን ግን እናት ሆኛለሁ። ያሳለፍኳቸውን ትንሽዬ ጨለማ ጠንካራ አድርጋኛለች። እግዚአብሔር ይመስገን ስትልም ተናግራለች። በጣም የምወደውና ደስተኛ የሆንኩበትም ልጅ ሰጥቶኛል። በህይወቴ ብዙ ፈተናዎችን እንዳልፍ ከራሱ ህይወት ቀንሶ እንዳጎት ሳይሆን እንደ እውነተኛ ወንድም የማየው የእናቴ ታናሽ ወንድም አለ። አሁንም የምኖረው ከሱ ጋር ነው። እኔና የልጄ አባት ተመሳሳይ ህልም ያለን ወጣቶች ነበርን። ድንገት ተዋደድንና ይሄ ነገር ተፈጠረ። ሴት ልጅ ኃላፊነቶችን ቶሎ አምና ለመቀበል ትችላለች። እኔ በድፍረት እግዚአብሔርም ያውቃል ብዬ ተቀበልኩት። እሱ ግን ወጣት በመሆኑና ብዙ ነገሮችን እሰራለሁ ብሎ አሪፍ መንገድ ላይ በነበረበት ሰዓት ይሄ ነገር ስለተፈጠረ በጣም ደነገጠ። እኔ ግን እንደ ወጣትነቴ ስሜቴን ተቆጣጥሬ ቤተሰቦቼን ማስተዳደር ነበረብኝ። በመውለዴ ብቻ የራሴን ህይወት ብቻ ሳይሆን የእናቴንም የአባቴንም የቤተሰቦቼንም ህይወት ጨምሮ ነው ያዘገየሁት። መርዳት ባለብኝ ሰዓት መርዳት አለመቻሌ ብዙ ነገርም አበላሽቶብኛል። በተለይ ከምርቃቴ በኋላ ቀጥታ ወደ ራሴ ህይወት ብቻ ሳይሆን እኛን የሚጠብቁ ልቦች እንዳሉ ማስተዋልና ስሜታችንን መቆጣጠር ያስፈልጋል። እርጉዝ መሆኔን ያወቅኩት ከ4 ወር በኋላ ነበረ። መከላከያ በአግባቡ የተጠቀምን ስለመሰለኝ እንዴት እንደተፈጠረም አላወቅኩም ትላለች። ፊት ለፊቴ የኪዳነ ምሕረት ስዕል እያየሁም አይምሮዬ ዝም አለ። ማስወረድ ትልቅ ኃጢአት እንደሆነም ስለማውቅ የሀሳብ በጭራሽ አልመጣልኝም። ወዲያውኑ ወደ ኪዳነ ምሕረት ሄጄ ጸሎቴን አደረኩኝ። ከዛም ውስጤን አረጋጋችልኝ። ከዛ ስልኬን አጥፍቼ ቤቴንም ዘግቼ ተቀመጥኩ። ከዛም ታናሽ እህቴ አይታኝ ለእናቴ ነገረቻት። እናቴም በጣም አስተዋይና ዘመናዊ ሴት በመሆኗ ይሁን እግዚአብሔር ያመጣው ነው ብላ ማረጋጋችኝ። ከግቢ እንደወጣውም አከራይም በዚህ ሁኔታዬን ተረድታ 4 ወር ሙሉ ቤቴን ዘግቼ ሳለቅስ ለሰራተኛዋ ምግብ እንድትሰጠኝ ታዝ ነበረ። መቼም ማረሰውም ስትልም ትናገራለች። ያንን አስቸጋሪ ጊዜ ባላወራውም ባላነሳውም ስትል ትደመጣለች።
የሚረዱኝ ጓደኛና የማይጨክን አባት ቢኖረኝም በጣም ስላፈርኩኝ ስልኬን አጥፍቼ ነበር። አከራይም ራሱ ቀና ብዬ ማየት ይከብደኝ ነበር። እሷ ግን ላርሽሽ ስትለኝ እናቴ ጋር መሄድ ፈልግ ስለነበረም አያልኳት። በእርግዝናዬ ወቅትም በጣም ከመጨነቅ የተነሳ ቢላ ይዤ ራሴን ለማጥፋት ያሰብኩበት ጊዜም ነበር። ከሱላ ፊት ለፊትም ተኝቼ ስነቃ ቢላዋን ይዤ ማረኝ እያልኩኝ እግዚአብሔርም እንድኖር ስለፈለገ ነው ያለፍኩትም ትለናለች። እኔ በታሪክ እንደዚህ አይነት ጉድ ይዤ አንተ ጋር እመጣለሁ ብዬ አስቤም አላውቅም። ሰርቼና ትልቅ ደረጃ ላይ ሆኜ ነበር መምጣት የምፈልገው። ያ ሁሉ ፈተና አለፈ፣ እግዚአብሔርም አሻገረኝ። ሌሊት ብቻዬን እያለቀስኩ በውስጥ ያለውን ችግር ከልጇ አባት ጋር ያለኝን ነገር ማንም እንዲያውቅብኝም አልፈለግኩኝ። ሰዎች ለትልቅ ነገር ስለሚጠብቁኝ ይሄ ነገር ለኔ ትልቅ ውርደት ነበረ። የአባቴ ሚስት እንጀራ እናቴ ለኔ እውነተኛ እናቴ ናት። የአራስ ቤቱንም ምንም ሳይመስለኝ እንዳልፍ አድርጋኛለች። የቲያትር ቤት ጓደኞቼም አብረው ከጎኔ ነበሩ። ድምጻዊ ሀብታሙም እንደዚህ ሲል ተናግሯል። ክፍለ ሀገርም ነበርኩኝ 4 ወር ቆይቼ ነው የመጣሁት። ስመለስ በጣም ነው የከፋኝ። ብዙ እቅዶችም ነበሩኝ። በመሀል ይሄ ነገር ተፈጠረ። ውስጤን ነው የተሰማኝ። ምንም ማድረግ አለመቻሌ በጣም አስከፍቶኛል። አስከፍቻታለሁ፣ በድያታለሁ። ለዚህም ፈጣሪ እየቀጣኝ እንደሆነ ማምናለሁ። ለዚህ ይቅርታ መጠየቅ እፈልጋለሁ። ልጄንም እሷንም ከድቼ አይደለም፣ ሳላስበው ቀርቼም አይደለም። ከባድ ፈተና እያሳለፍኩ ስለነበር ነው። መደወል አልቻልኩም ነበረ። እንደ አባት ባባ ምን ያስፈልገዋል ማለትም አልችልም ነበረ። የአርቱ ዘርፍ አሁን ላይ በጣም ከባድ ነው። ስራውም ቀዝቅዟል። ከአርቱ ወጥቼ ራይድ ነበር የምሰራው። በጣም ብዙ ቪዲዮ አይቻለሁ። እውነት ለመናገር የሰውን ፍቅር አይተንበታል። ድጋሜ አብረን ለመኖር እግዚአብሔር ያውቃል። በአንድ ጊዜ ሁሉን ነገር ይስተካከላል ማለት በጣም ከባድ ነው። በጣም ነው የምወዳት። የጀመርኩትም ሌላ ህይወት አዲስ ህይወት የለም። ፋና ላምሮት ላይ በተሸለምኩበት ብርም እዳ ጨምሬ መኪና በመግዛት ራይድ ሰራ ነበረ። ለቤተሰቦቼ የመጀመሪያ ልጅ ነኝ። አነስተኛ ማህበራዊ ኑሮ ነው የሚኖሩት። እናቴ ብዙ ነገር አድርጋ ነው ያሳደገችኝ። ለሷ ብዙ ነገር ማድረግ እፈልጋለሁ፣ ግን ተግባር ላይ የለሁም። ቤተልሔምም ስለሱ እንደዚህ ብላለች። በፍቅር 3 አመት ቆይተናል። ጎበዝ ድምጻዊ ነው። ከልቤ ነው የማደንቀው። ወደፊት አብረን ለመኖር እግዚአብሔር ያውቃል። ሁሉም የተፈጠሩ ነገሮች ለኔ ድንገተኛ ነበሩ። ሁሉም ለኔ ጥሩ ያደረገልኝን አመሰግናለሁ። በተለይ ወንድሜ እግዚአብሔር ይመስገን። በጓዳ ያለቀስኳቸው ነገሮች በትልልቅ መድረኮች ላይ እየተካስኩኝ። እንግዲህ ሰይፉ ፋንታሁን በጣም መልካምና በጣም ጥሩ ሰው ነው። እንደ ታላቅ ወንድም ሆነ እነዚህን ወጣት ፍቅረኛሞች ችግር እንዲፈታና እንዲቀራረቡ ወደ ፍቅራቸውም እንዲመለሱ ስላደረግ ትልቅ ምስጋና ይገባል። እናንተም እንኳን ደስ አላችሁ። ከዚህ በኋላ ያለውን ፍቅር እግዚአብሔር ይባርክላችሁ። እግዚአብሔር ከጎናችሁ ይሁን እንላለን። ውድ የቻናላችን ተከታታዮች ለዛሬ የነበረን መረጃ ይሄንን ይመስል ነበረ። ከመረጃዎቻችን ብዙ ነገር እንደተማራችሁበት፣ እንደቀሰማችሁበት፣ ጥንካሬን፣ የህይወትን ፈተና ከሁለቱ ጥንዶች እንደተማራችሁበት ተስፋ እናደርጋለን። እንደ ሁሌው እንደምንላችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮአችን ከተመቻችሁ ላይክ እና ለወዳጆቻችሁ ማጋራት ትችላላችሁ። ለዛሬ የነበረን መረጃ ይሄን ይመስል ነበረ። በሌላ ፕሮግራም በሌላ ትኩስ መረጃዎች እስከምንገናኝ ቸር ቆዩ።